ሰላም ቤተሰብ እንዴት ናችሁ? በመላው ሀገር ውስጥም በውጭም ያላችሁ አውደ ዓመት እንዴት ነው? በሰላም አለፈ። እግዚአብሔር የተመሰገነ ይሁን። እኔ ጋር በሰላም አልፏል። ሰላማችሁ ብዝት ይበልልኝ። ትንሽ ነገር ልላችሁ ነው የመጣሁት። እንግዲህ የጌታን ትንሣኤን አክብረናል፣ ስቅላቱን ግርፋቱን አክብረናል። ከዛ ላይ ግን እኛ እውነት ማተብ ብቻ ማሰር ነው ወይ ወይስ ጌታ ኢየሱስ ክርስቶስ የዋለልንን ውለታ እየተገበርን ነው ወይ? እስቲ ሁላችንም ራሳችንን እንጠይቅ። መጾሙ፣ መጸለዩ፣ ስግደቱ ሁሉ መልካም ሆኖ ሳለ ነገር ግን እኛ ምን ያህል እውነቴን ነው ስለ ትሕትና፣ ስለ ፍቅር፣ ስለ መከባበር ጌታ ኢየሱስ ክርስቶስ ዝቅ ብሎ ያሳየንን ነገር በተግባር እንትን ብለነዋል ወይ? እባካችሁን ሺህ ዓመት ላንኖር ነገር ከሰዎች ጋር ከማንም ጋር ብትሉ አትጣሉ። ደግሞ ከመጣላት የማይሆን ግጭት ስር ራሱ ከመግባት ራሳችሁን ቆጠቡ። እባካችሁ መጥፎ ንግግር አትናገሩ። ኦርቶዶክስ እኮ ቀላል አይደለችም፣ ትልቅ ሃይማኖት ናት። በተለይ ኦርቶዶክሶች እባካችሁን የጌታ ትንሣኤውን ስቅላቱን ግርፋቱን እያሰባችሁ እስከ ሞት ድረስ የዋለልንን ውለታ እየዋላችሁ ምን ችግር አለ? ይቅርታ ብለን ብናልፍ እውነት የጌታ የሁሉ ስቃይ መከራ እኛ ብንሆን እንችለዋለን ወይ? አንችለውም አይደል እንዴ? ጌታ ኢየሱስ ክርስቶስ ግን የሁሉ የዋለልን ውለታ ለእኛ ነው። ታደኛ ዛሬ ምን ነካን? ምን ችግር አለው? እውነቴን እኮ ነው። እኔ እኮ ሰው ሲጣላ በጣም ነው ግራ የሚገባኝ። ሺህ ዓመት ላትኖሩ ነገር ዝም ብትሉስ? ሰው ሲያስቀይሟችሁ ምን ካላችሁ ማለት ነው መጥፎ ንግግር ከመናገር ዝም ብላችሁ ብታልፉስ ያልፉ አይደለም እንዴ? እውነት ኦርቶዶክስ ማለት ነው ይሄ ማተባችን ማንጠልጠል እውነት ጌታን የምንወደው ከሆነ እርስ በርስ በፍቅር እንኖር፣ በሰላም እንኖር፣ እንከባበር፣ እንዋደድ፣ እንፋቀር። አለቀ። ሁላችንም ካለን ለሌላው እንስጥ፣ ከሌለን ደግሞ እግዚአብሔር ይስጥልኝ ማለት ትልቅ ነገር ነው። ኦርቶዶክስ ማለት ፍቅር ናት። የእውነት ጌታን እወደዋለሁ የምትሉ ዝም ብላችሁ በአፍ ብቻ አታድርጉት፣ በተግባርም ጌታን ስለመውደዳችሁ ኢየሱስ ክርስቶስ የድንግል ማርያም ልጅን የምትወዱ ከሆነ እርስ በርስ ተዋደዱ፣ ተፋቀሩ። ሰው ምንም ነገር ቢላችሁ አልፎ ተርፎ ቢሰርባችሁ ቢመታችሁ ራፉ እለፉት፣ ለእግዚአብሔር ስጡት። እግዚአብሔር መልስ አለው እና እኛ እኮ ሰዎች ነን። ሁሉ ማድረግ አምላክ እኮ የሁሉ ዝም ያለው ስለ መከባበር፣ ስለ ትሕትና፣ ስለ ፍቅር ለእኛ ሊያስተምረን ፈልጎ ነው። እወዳችኋለሁ። ሰላማችሁ ይብዛልኝ። መልካም በዓል እላችኋለሁ። ሰላም ሁኑልኝ።